አልበርት አንስታይን ያልተለመዱ ባህሪዎችን እስቲ ዛሬ ሼር ላርጋችሁ። በመጀመሪያ ደረጃ አልበርት አንስታይን ካልሲ ማድረግ አይወድም። ቤት ውስጥ ብቻ ሳይሆን በሚሄድባቸው ትላልቅ ኢቨንቶች ላይም ጭምር ካልሲን አርጎ መሄድ አይፈልግም። ጥቅም አልባ ነገሮች ናቸው ብሎ ነው የሚያስበው። ሲቀጥል ደግሞ የሚያደርጋቸው ልብሶች አብዛኛው ጊዜ ተመሳሳይ ከለሮች ናቸው። ምክንያቱም ሲጠየቅ ደግሞ ሜንታል ኢነርጂን ከለር በመምረጥ ወይንም የአእምሮዬን ኃይልና ኢነርጂ የልብስ ከለር በመምረጥ ጊዜውን እና የሜንታል ኢነርጂውን ማጥፋት ስለማይፈልግ ነው። ይህም አስገራሚ ከሆኑ የአልበርት አንስታይን ባህሪዎች አንዱ ነው። ሲቀጥል በሌላው ደግሞ ከፍተኛ የሆነ የመርሳት ችግር አለበት። ማለትም ኖርማል የሆኑ ነገሮች መጽሐፍ ወይ ደግሞ የሆነ ነገር ፍሪጅ ውስጥ የት እንዳስቀመጠ አያስታውስም። ትልልቅና ኮምፕሌክስ የሆኑ ነገሮችን ግን በከፍተኛ ሁኔታ ያስታውሳል። ሲቀጥልም ደግሞ የማሰላሰል አቅም አለው ማለት ነው። ሌላው ደግሞ አስገራሚው ነገር በጣም መጥፎ የሚባሉ ሴለር ወይንም መርከበኛ ወይንም ቀዛፊ ነው። ከ1938 እስከ 1939 ባለው ዓመት ውስጥ ብቻ በአንድ ዓመት ጊዜ ውስጥ ለ14 ጊዜ ነው በነፍስ አድን ሰራተኞች ካለበት ጀልባ ውስጥ ሊያድኑት የቻሉት ማለት ነው። አልበርት አንስታይን ጀልባ መቅዘፍ ይወዳል እና ያስደስቷል። ጀልባውን ይዞ ለብቻ ይወጣል። ልክ ከጀልባውን ይዞ ከወጣ በኋላ መቅዘፉንም ይረሳዋል። ከዛ በኋላ ድሪሚ ነው የሚሆነው። በሀሳብ በተመስጦ ይሄዳል። ከዛ በኋላ ጀልባው ይጋጫል። አንዳንድ ጊዜ ደግሞ በከፊል ይሰምጥበታል። ስለዚህ ቤተሰቦቹና ጓደኞቹ ፖሊስና ሌሎች የነፍስ አድን ሰራተኞችን ጠርተው ነው ከዛ ውስጥ የሚያስወጡት ወይንም የሚያድኑት። ሌላው ልዩ የሚያደርገው ነገር አልበርት አንስታይን ዋና መዋኘት አይችልም። ሲቀጥል ደግሞ ዋና የመማር ፍላጎት ጭራሽ የለውም፣ አልፈልግም ብሏል። ሲቀጥል ደግሞ ላይፍ ጃኬት የምንለውን ህይወት አድን ጃኬት ደግሞ ማድረግ አይፈልግም። ነገር ግን ትልልቅ የሂሳብ ችግሮችንና የፊዚክስ ችግሮችን ለማሰላሰል በጀልባ ውስጥ ሲሆን ይመቸኛል ይላል። ስለዚህ በዓለም ላይ መጥፎ ከሚባሉ የመርከበኛ ወይም ቀዛፊዎች መካከል የጀልባ ቀዛፊዎች መካከል እሱ ነው ማለት ነው። ቫዮሊን መጫወት በጣም ነው ደስ የሚለውና የሚወደው። ስለዚህ በፊዚክስ የሆነ ነገር በሚከብደውና የሆነ ቦታ ላይ ስታክ በሚያደርግበት ሰዓት ቫዮሊን መጫወት ይወዳል። ሲቀጥል ደግሞ ስራ አቋርጦ ቫዮሊን ወደ መጫወትም የሚሄድባቸው ጊዜያቶች አሉ። ሌላው ደግሞ የአልበርት አንስታይን አስገራሚ ባህሪው ደግሞ በቀን ውስጥ ለ10 ሰዓት ያህል ይተኛል። ከዛ ውጪ ደግሞ በኖርማል ሰዓትም መሀል ላይ ናፖችን ይወስዳል። ስለዚህ እንቅልፍ የኢኩዌዥን ችግሮችና ፕሮብሌሞችን ቪዥዋላይዝ ለማድረግ ይረዳል ብሎ ያምናል። ስልክ መጠቀም አይወድም። በተቻለው አቅም ስልክና ደብዳቤዎችን ላለመጠቀምና ላለመጻፍ ወይ ላለማናገር ነው የሚያደርገው ጥረት በህይወቱ የነበረው ማለት ነው። ሌላው ደግሞ አስገራሚው ነገር ወክ ማድረግ ይወዳል። ወክ በሚያደርግበት ሰዓት